ሞትና ሕይወት። ፎቶው የተነሳው እንደ ኢትዮጵያ አቆጣጠር በ1983 ዓ.ም አካባቢ በኢትዮጵያ ትግራይ ክልል ውስጥ ነው። ይህ ወቅት የደርግ መንግስት እየተዳከመና ኢህአዴግ ወደ ስልጣን እየመጣ የነበረበት የሽግግርና የጦርነት ማብቂያ ጊዜ ነበር። በፎቶ ላይ አንድ ፈገግ ያለ ሕፃን ልጅ ውሻውን በብብቱ ስር አድርጎ በአደገኛና ግዙፍ የቦምብ አካል ላይ ተቀምጦ ይታያል። አካባቢው የጦር ሜዳ የነበረ ቢሆንም ልጁ ግን በፍጹም የልጅነት ንጽህናና ደስታ ውስጥ ሆኖ ይታያል። ይህ ፎቶግራፍ በዓለም አቀፍ ደረጃ ትልቅ ትኩረት እንዲያገኝ ያደረገው በውስጡ የያዘው የተቃርኖ መልእክት ነው። ሞትና ሕይወት። ልጁ የተቀመጠበት ብረት ሰዎችን ለመግደል የተሰራ አደገኛ መሳሪያ ሲሆን በላዩ ላይ ያለው ልጅና ውሻው ግን የሕይወትና የፍቅር ተምሳሌት ናቸው። ተስፋ። ጦርነትና ውድመት በበዛበት አካባቢ እንኳን የሰው ልጆች በተለይም ሕፃናት ተስፋ እንደማይቆርጡ፣ ጨዋታ እንደማያቆሙና ከከባድ ሁኔታዎች ጋር ተላምደው እንደሚኖሩ ያሳየናል። ይህ ምስል የጦርነትን አስከፊነት ብቻ ሳይሆን በዚያ መሃል የሚኖረውን የሰው ልጅ የማይበገር መንፈስ የሚያሳይ እንደሆነ ብዙዎች ይስማማሉ።